የኢትዮጵያ ብር በዓለም ሶስተኛው ደካማው ገንዘብ ተባለ። በአፋር ክልል አንዲት ላም ሁለት የሰው ጭንቅላት ያለው ጥጃን ወለደች። በሀላባ መኖሪያ ቤት በገባ ጅብ በመበላቷ የ3 ዓመቷ ህፃን ህይወቷ አለፈ። የአመቱ ምርጥ ቲክቶከር አዶናይ በህፃጽ ለሚገኙ ወገኖቻችን የጀመረው የ100 ብር ቻሌንጅ 24 ሰዓት ባልሞላ ሰዓት ውስጥ 11 ሚሊዮን ብር ሰበሰበ። የሎተሪ እድለኛነቱን ለመደበቅ የጭራቅ ጭንብል ለብሶ ሽልማቱን የተቀበለው ግለሰብ መነጋገሪያ ሆኗል። ዝርዝሩን ይዘናል፣ አብራችሁን ቆዩ። የኢትዮጵያ ብር በዓለም ሶስተኛው ደካማ ገንዘብ ተባለ። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያኑ ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉ ብሉምበርግ ዘግቧል። ብር በአሁኑ ወቅት ከአርጀንቲናው ፔሶ እንዲሁም ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር እየተሳሰረ ሆኖ እንደሚቀጥልም ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቀለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። በአፋር ክልል አንዲት ላም ሁለት የሰው ጭንቅላት ያለው ጥጃን ወለደች። በአፋር ክልል ከላም የተወለደው አንድ አካልና ሁለት ራስ ያለው ሆኖ ፊቱ የሰው መልክ ያለው ጥጃ መሆኑ ተገልጿል። በአፋር ክልል ከተፈጥሯዊ እውነታ ወጣ ባለ መንገድ አንዲት ላም በአንድ አካል ላይ ሁለት የሰው ጭንቅላት ያለው ጥጃ መውለድን ተከትሎ ዜናው መነጋገሪያ ሆኗል። ይህንን አስመልክቶ ዜናው ከወጣበት ቀናቶች ቢቆጠሩም የክልሉ መንግስትም ሆነ የዞኑ ኮሚኒኬሽን እስካሁን ያለው ነገር የለም። የአመቱ ምርጥ ቲክቶከር አዶናይ በህፃጽ ለሚገኙ ወገኖች የጀመረው የ100 ብር ቻሌንጅ 24 ሰዓት ባልሞላ ሰዓት ውስጥ 11 ሚሊዮን ብር ሰበሰበ። የአመቱ ምርጥ ቲክቶከር አዶናይ በህፃጽ ለሚገኙ ወገኖቻችን የጀመረው የ100 ብር ቻሌንጅ የኢትዮጵያን ህዝብ አንድነት ለዓለም በተግባር አሳይቷል። አንድ ቀን ሳይሞላ 11 ሚሊዮን ብር መሰብሰብ ተችሏል። የኢትዮጵያ ህዝቦች ክብር የሰጣችሁት 100 ብር ተደምሮ ዛሬ ለሺዎች የህይወት ተስፋ ሆኗል። በህፃጽ የሚገኙ እናቶችና ህጻናት ዛሬ በእናንተ ምክንያት ፈገግ ይላሉ ሲል ተናግሯል። ቲክቶከር አዶናይ በሀላባ መኖሪያ ቤት በገባ ጅብ በመበላቷ የ3 ዓመቷ ህፃን ህይወቷ አለፈ። ታህሳስ 14 ቀን 2018 ዓ.ም ከቀኑ 6 ሰዓት ተኩል ነው በመኖሪያ ቤት ተደናብሮ የገባው ጅብ በሀላባ ዞን ዌራ ዲጆ ወረዳ ጦቃ ቀበሌ የነበረችን ህፃንን ስጋዋን በመብላት ወዲያውኑ ህይወቷ እንዲያልፍ አድርጓል። የህፃኑ አስክሬን በህብረተሰቡ ርብርብ የተገኘ ሲሆን ጅቡም መገደሉን የማዕከላዊ ኢትዮጵያ ክልል ፖሊስ ገልጿል። በዚህ ዓመት ብቻ በሀላባ፣ ጉራጌ እንዲሁም ስልጤ ዞኖች 11 ሰዎች በጅብ ተበልተው ህይወታቸው ማለፉን ፖሊስ ገልጿል። በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን የማስከፈት ስራ ተጀመረ። በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ በዛሬው ዕለት ተጀምሯል። በዚህም መሰረት በቃሊቲ ገብርኤል ቤተክርስቲያን ጀርባ በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ በመከናወን ላይ ይገኛል ተብሏል። ይህ እርምጃ በከተማዋ ያለውን የትራፊክ ፍሰትን ለማሳለጥና የህዝብን የመንቀሳቀስ መብት ለማስከበር ያለመ መሆኑ ተገልጿል። ይህ የመንገድ ማስከፈት ተግባር በቃሊቲ ገብርኤል ብቻ የሚገታ ሳይሆን በሁሉም የከተማዋ ክፍሎች በተመሳሳይ ተጠናክሮ እንደሚቀጥል ተመላክቷል። ህብረተሰቡም ለመንገድ መከፈት አስፈላጊውን ትብብር እንዲያደርግም ጥሪ ቀርቧል። ስለ ማስተር አብነት ከበደ ጸሎቱ ይቀጥል ሲል ፕሮፌሰር ብሩክ ላምጲሶ ተናገሩ። አንጋፋው ፕሮፌሰር ብሩክ ላምጲሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይቷል። ዛሬ ላይ ደግሞ አዲስ አበባ ሲልክፎርድ ሆስፒታል ውስጥ ቀጣይ ህክምና ምክረ ሀሳብ እንዲያቀርቡ ተጋብዘው ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰሩ ማስተር አብነት በመልካም ጤንነት ላይ እንደሚገኝ ገልጾም ቀጣዩን ሂደት እየተከታተልን እናሳውቃቸዋለን፣ እግዚአብሔር ሁሌም መፍትሄ ያለው ጸሎቱ ይቀጥል ብለዋል።
አዲስ አበባ ሲልክ ሮድ ሆስፒታልም የህብረተሰቡን አደራ በመቀበል ላደረጉልን ከፍተኛ ድጋፍ፣ ክትትልና ሕክምና ከልብ እናመሰግናለን ሲሉ የማስተር አብነት ቤተሰቦች ገልጸዋል። የሎተሪ እድለኛነቱን ለመደበቅ የጭራቅ ጭንብል ለብሶ ሽልማቱን የተቀበለው ግለሰብ መነጋገሪያ ሆነ። አንድ የጃማይካ የሎተሪ አሸናፊ ከ1 ሚሊዮን ዶላር በላይ የሚገመት የሎተሪ ሽልማቱን ለመቀበል የመጣው ስክሪም በተሰኘው የፊልም ገጸ ባህሪ የጭራቅ ጭንብል፣ ጓንት እንዲሁም ካባ ተጠቅሞ ማንነቱን ሙሉ በሙሉ በመደበቅ መሆኑ የብዙዎችን ቀልብ ስቧል። ግለሰቡ ይህንን ያደረገው የቅርብ ጓደኞቹና የቤተሰቡ አባላት እንኳን ሳይቀሩ ማንነቱን እንዳያውቁበት እንዲሁም ገንዘቡን ማሸነፉን ተከትሎ ሊመጡ የሚችሉ ያልተፈልጉ ጫናዎችን ለመከላከል በማሰብ መሆኑን ገልጿል። ይህ እድለኛ ግለሰብ ሽልማቱን ለመቀበል ከመሄዱ በፊትም ለሳምንታት ያህል ቆይቶ ራሱን ካረጋጋ በኋላ መቅረቡ የተገለጸ ሲሆን የገንዘብ መጠኑ ትልቅ መሆኑን ተከትሎ የሰዎች አመለካከትና ግንኙነት ሊቀየር ስለሚችል ማንነትን መደበቅ የተሻለ አማራጭ እንደሆነ አምኖበታል። ክስተቱ በማህበራዊ ሚዲያ ላይ ብልህነት ነው ወይንስ ከመጠን ያለፈ ጥርጣሬ በሚል ሰፊ ክርክር እያስነሳ ሲሆን በገንዘብ ምክንያት የቅርብ ሰዎችን መሸሽ የግድ የሚሆንበት የህይወት እውነታም የብዙዎችን ትኩረት ስቧል። የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች $3000 ክፍያ ማበረታቻን አቀረበ። የአሜሪካ መንግስት ባልተሟላ ሰነድ ሀገሪቱ ውስጥ ለሚገኙና በገዛ ፈቃዳቸው ወደ ሀገራቸው ለመመለስ ለሚመርጡ ስደተኞች አዲስ የማበረታቻ ፕሮግራምን ይፋ አድርጓል። የፕሮግራሙ ዝርዝር መረጃዎችም የገንዘብ ድጋፍ መጠን ቀደም ሲል ከነበረበት $1000 ወደ $3000 ከፍ ብሏል። የጉዞ ወጪን በተመለከተ ወደ ትውልድ ሀገር የሚቆረጥ የአንድ መንገደኛ የአውሮፕላን ትኬት ሙሉ በሙሉ በመንግስት ይሸፈናል። የጊዜ ገደብን አስመልክቶም ፕሮግራሙ ለተወሰነ ጊዜ ብቻ የሚቆይ ሲሆን እስከ ታህሳስ 31 2025 ድረስ ይቆያል ተብሏል። እንዴት መመዝገብ ይቻላል ለሚለው ጥያቄ ደግሞ ፍላጎት ያላቸው አመልካቾች CBP ሆም በተሰኘው ይፋዊ የመንግስት መተግበሪያ አፕ በኩል መመዝገብ አለባቸው። ይህ ክፍያ እንዲሁም በነፃ የሚሰጥ ገንዘብ አይደለም። ክፍያው የሚፈጸመው ግለሰቡ በገዛ ፈቃዱ ከአሜሪካ መውጣቱ ሲረጋገጥና ሁሉም መስፈርቶችን ሲያሟላ ብቻ ነው። ይህ ፕሮግራምም በ2025 መጀመሪያ ላይ $1000 ክፍያ ተጀምሮ የነበረ ሲሆን አሁን እንደ ዓመት ማጠቃለያ ስልት ክፍያው ወደ $3000 አድጓል። በአጭሩ እስከ 3000 የጥሬ ገንዘብ ክፍያ፣ ነፃ የአውሮፕላን ትኬት፣ እስከ 2025 መጨረሻ የሚቆይ በራስ ፍላጎት ላይ የተመሰረተ ነው ተብሏል።